ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ የመጣሁት በሶስት ነገሮች ነው ማለት ነው እና ለቤቴ ግን አዲስ ከሆናችሁ አሁንም ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ቅንነት ለራስ ነው። በነገራችን ላይ በአሁን ሰዓት በተለይ ስደት ያለን ልጆች ጸሎት በጣም ያስፈልጋል ማለት ነው። በጣም ከባድ ጊዜ ላይ ነው ያለ ነው። እውነት ለመናገር በጣም በቃ የሚያስፈራ ጊዜ ላይ ነው ያለ ነው ማለት ይቻላል። እንግዲህ በመጀመሪያ ግን የመጀመሪያ ርዕስ የሚሆነው ጆርዳን ላይ የምትገኙ በተለይ የአረብ ሀገር በሙሉ ያለን ልጆች በጣም ከባድ ነገር ላይ ነው አሁን እየደረስን ያለ ነው ማለት ነው። እንደምታውቁት ኢራንና እስራኤል ጦርነት ጀምረዋል ማለት ነው። ትላንትና ጆርዳን ላይ አይታችሁ ከሆነ በጣም ብዙ ፍንዳታ ነበር ማለት ነው። አስባችሁታል? ኢራንና ጆርዳን ለኢራን የተባለው እስከ ጆርዳን ድረስ ማለት ነውና አምላኬ ሆይ እኔ ሳስብ ይሄ ሳይ በጣም ነው የከበደኝ ማለት ነው። አንድ እህታችን ቪዲዮ ቀርጻ ነበር ማለት ነው ጆርዳን ላይ ያለችው እና በጣም ነው የሚያሰጋው አሁን ያለንበት ደረጃ ማለት ነው። አገር በጣም እየታመሰች ነው። ወዴት ራሱ እንደምንሄድ ፈጣሪ ነው የሚያውቀው። ማርያምን በጣም ከባድ ነው። ሀገሩ በሙሉ በአንድ እግሩ ቆመዋል ማለት ነው። አስባችሁታል? አሁን እስራኤልና ኢራን እንደዚህ ከሆኑ ለምንም በተለይ ለኛ ሀገርም ራሱ በጣም ይከብዳልና ጸሎት ማረጋችን እንዳትረሱ። ፈጣሪያ ሞታችንን እንኳን ሰው ሀገር ላይ ሳይሆን ሀገራችን ላይ ያድርግልን ማለት ነው። ሀገራችንም ሰላም አይደለም፣ ግን ቢሆንም የሀገራችን አፈር ይሻላልና በተለይ በአሁን ሰዓት ጸሎት በጣም አስፈላጊ ነው። ለዓለም መጸለይ ያለብን። ዓለም በጣም ሰላሟን እያጣች ነው። በተለይ ደግሞ በጣም ከባድ ነው አሁን ዓለም ያለችበት ማለት ነው። አንዳንዴ የሆነ ነገር አረጋለሁ ብላችሁ ብዙ ነገር አስባችሁ ምናምን በእንደዚህ አይነት ብዙ ነገር ልታጡ ትችላላችሁ። ከዚህ ቀደም ደግሞ ቤይሩትን ታስታውሳላችሁ ማለት ነው። ብዙ ሰው አልቋል በጦርነት። የጦርነት ትርፉ በነገራችን ላይ ህዝብ ነው የሚያልቀው፣ ሚስኪኑ ነው የሚያልቀው። እነሱ ምንም አይሆኑም ማለት ነው። ግን አምላኬ ሆይ ምንድነው መጨረሻ ጊዜ ነው እንዴ ምናምን እያልኩ ነው። ማርያምን በጣም ነው የሚያስፈራው። በተለይ እኛ ደግሞ አረብ ሀገር የምንኖር ሰዎች ታውቃላችሁ፣ ደክመን እንኳን የደከምንበትን ሳንበላ እዚሁ እንዳስቀሩን ብቻ በጣም ከባድ ነው። ግን በጣም ጥንቃቄ አድርጉ። በተለይ ጆርዳን ያላችሁ ልጆች በጣም ጥንቃቄ ለእናንተ ነው ማለት ነው። ብዙ ሰው ቪዲዮ እየሰራ ነው። ጥንቃቄ አድርጉ። ያው ጥንቃቄ ቢደረግም ከቤት ነው ከመጣ ማንንም አይቀርለትም ማለት ነው። ምንም ጥንቃቄ እናርግ እንኳን ብንል የምንችል አይመስለኝም። ግን ፈጣሪ ብቻ ይጠብቀን እንጂ ማለት ነው። እውነት እኔ በስመ አብ ወልድ ትላንትናና ዛሬ በጣም የሌለ ነው የሚያስፈራው ማለት ነው። ሀገራችንም ዓለምን ፈጣሪ ሰላም ያድርግልን። ሰላም ሲኖር ነው ወጥተን መግባት የምንችለው፣ መስራት የምንችለው፣ ያሰብነውን ነገር ማድረግ የምንችለው ሰላም ሲኖር ነውና እኔ አንዳንድ ሰዎች ድል ለእስራኤል ትላላችሁ፣ ድል ለማን ነው? ለኢራን ትላላችሁ። ምንም የጦርነት ምንም ድል የለም። ምንም ህይወት ከማጣት ውጪ ጦርነት ድል ያደርጋል ብዬ አላስብምና ትርፉ ለሚስኪኖች ነውና እኔ ፈጣሪ ብቻ ዓለምን በሙሉ ይቅር እንዲላት ነው ማለት ነው ጸሎታችን ማለትም ያለብን። ለከሌ ሳይሆን ፈጣሪ ይቅር እንዲለን። እኛ ድል ለእንትና እንላለን እንጂ ያ እኛ ጋር ሊደርስ ይችላል አይታወቅም ማለት ነውና በአሁን ሰዓት ድል ሳይሆን የሚያስፈልገን ጸሎት ነው ማለት ነው። ቤተሰቦቼ በስደት ያላችሁ ፈጣሪ ጠብቃችሁ። ግን ያው ይሄ መረጃ ብዙ ሰው ስለሰራው ነው ማለት ነው። ሲቀጥል ደግሞ ዱባይ ላይ አንድ ወንድማችን አይታችሁት ሊሆን ይችላል። ይሄ 2 ቀን በጣም መነጋገሪያ ሆኖ ነበር። የዱባይ ደላሎች ግን እኔ የዱባይ ደላሎች ብቻ ሳይሆን የትም ሀገር ደላሎች፣ በተለይ የኢትዮጵያ ደላሎች ፈጣሪ ነፍሳችሁን እኔ ይምረዋል ብዬ አላስብም። ምን አይነት ክፉ እንደሆናችሁ ራሱ በጣም ነው የሚገርመኝ። ተው ሴቶችን እንደዚህ እያመጣችሁ ስታሰቃዩ እንደገና ደግሞ አሁን ብላችሁ ወንዶች አምጥታችሁ በየመንገዱ
በየመንገዱ እየጣላችሁ ነው ማለት ነው። እረ እግዚአብሔርን ፍሩ። የምር በጣም ነው የምታሳፍሩ። ስራችሁ በጣም ያሳፍራል። ደላሎች፣ እኔ ስንት አመት ነው የምትኖሩት? ከሰው ተለይታችሁ ነው እንዴ የምትኖሩት? እንዴት ነው ሰው እንደዚህ? በነገራችን ላይ ይሄ ልጅ ብቻ አይደለም፣ ብዙ ልጆች ናቸው ዱባይ ላይ በማይሆን ደላላ መጥተው ጎዳና ላይ እየወደቁ የሚገኙት ማለት ነው። እናንተ ደግሞ ስትመጡ፣ በተለይ ዱባይ የምትመጡ ሰዎች የምታውቁት ደላላ የሚጠየቅ ደላላ ቢሆን የተሻለ ነው። የሆነ ነገር እንኳን ቢደርስባችሁ የሚጠየቅ አይነት ሰው ቢሆን አሪፍ ነው። በቃ ተገኘ ብላችሁ ብትመጡ እዚህ መንገድ ላይ ነው የምትወድቁት ማለት ነው። በጣም በተለይ ወንድ ልጅ ደግሞ እውነት ለመናገር የሆነ ነገር ከፍቶት ስታዩ በጣም ነው የሚያሳዝነው። ማርያምን በቃ እኔ ልቤ በቃ አይችልም። እንደሆነ ነገር ነው የሚሆነው። ወንድ ልጅ ሴት ልጅ በቃ ምንም ነገር ትችላለች። ወንድ ልጅ ግን አይችልም በቃ እና እንደዛ ሰውነቱ እስከሚሆን። ኧረ በስመ አብ ግፋችሁ ግፍ አይደለም፣ ማርያምን ግፍ አይደለም። እናንተ እኔ አላቅም፣ ፍርድ መድኃኔዓለም ለእናንተ ይስጣችሁ እንጂ በተለያየ ሀገር ነው እዚህ ብቻ ሳይሆን ማንኛውም የትም ሀገር አረብ ሀገር የምትሰሩ የሴትም እዚህ ሴቶችም እኛ የምንመጣባቸውም ደላላ ወንዶችም በጣም ብዙ መከራ ስቃይ ያለው ማለት ነው። እና እባካችሁ ተጠንቀቁ። ግን ደላላ ያው አያሳምንም። እነሱ አፋቸው በጣም ነው የሚችሉት፣ አነጋገር ይችላሉ። በቃ እናንተን ማሳመን ይችላሉ። እንደዚህ ነው ምናምን ብለው ማለት ነው፣ ከሀገር እስከምትወጡ ብር እስከሚቀበላችሁ ድረስ ማለት ነው። ከዛ በኋላ ግን ምንም። በጣም ደግሞ የሚገርመኝ የኛ ሰው የራሱ ሰው ሆኖ እንደዚህ በኢየሱስም በጣም ነው የሚከብደው። ታዲያ ዓለም እንዲህ ባትሆን ይገርማል እንዴ? ለምን ሰው በራሱ እንደዚህ ከጨከነ የኛ ስራ ማይቶ ፈጣሪ እንዲያውም ዝም ያለኝ ነው እኔ የሚመስለኝ ማለት ነው። ዝም ብሎናልና በምህረቱ እሱ ያስበን እና እባካችሁ በጣም ጥንቃቄ አድርጉ። በተለይ ወንዶች በጣም ከባድ ነው። እንደገና የሚሰሩት በጣም ውጭ ላይ ፀሐይ ላይ ነውና ያ ነገር ራሱ ለመቋቋም በጣም ትዕግስት ያስፈልጋል ማለት ነው። እና ወንድማችን በጣም ነው ያሳዘነኝ። ብቻ ከባድ ነው ይሄ ለማለት ይከብዳል። የኛ በተለይ የኛዎቹ ደላላ ፈጣሪ ልብ ይስጣችሁ። ሌላ ምንም አይደለም። ብዙ ጥሩ ደላሎች አሉ፣ ግን ከ190% በጣም በቃ ውሸታም ሌቦች ናቸው። በጣም ሌቦች የደሃ ልጆችን እያመጡ እዚህ ያሰቃያሉ ማለት ነውና ብቻ ከባድ ነው። ሀገራችንን ኢትዮጵያ ሰላም ያድርግልን። ዓለምን ሰላም ያድርግልን። አረብ ሀገር የምትኖሩ ጥንቃቄ አድርጉ። በስደት ያላችሁ እህት ወንድሞቼ ፈጣሪ በያላችሁበት ይጠብቃችሁ። ሲቀጥል ደግሞ ስለ አትሌት ገለቴ ያው ሳምንት ሙሉ ስለሷ ሲወራ ነበር። ሁላችሁም እንግዲህ በባሏ ንብረቷ እንደተወረሰች በቃ አልቅሳ ስትናገር ነበር። እኔ ከዚህ በፊትም ቪዲዮ ሰርቼበታለሁ። ግን ደግሞ አሁን ይሄ ነገር ውሸት ነው ይባላል። አምላኬ እውነቱም ውሸቱም ምንም የሚታወቅ ነገር የለም። ሚዲያ ታውቃላችሁ፣ እውነት ነው ብላችሁ ለመቀበል በጣም ነው የሚከብደው። ለምን ያው እውነት ስላልሆነ ሁሉም ነገር የሚወራው እውነት አይደለም። ግን እኔ እውነትም ይሁን ውሸትም ይሁን ፈጣሪ ግን ሀቋን ይመልስላት። ሀቋን ይመልስላት። ግማሹ እውነት አይደለም በራሷ ፍቃድ ነው የሰጠችው ይላል፣ ግማሹ ደግሞ እውነት ነው ይላል። ብቻ ዝብርቅርቅ ያለ ነገር ነው። በተለይ የኛ ሀገር የሚያመጡ ወደ ሚዲያ ራሱ እንደዚህ አይነት ታሪክ ይዞ የሚመጡ ሰዎች በዛ ሰው ምን ያክል ተማምነው እንደሆነ እኔ በጣም ነው ግራ የሚገባኝ። ማለት እውነተኛ ታሪክ መሆኑ ማረጋገጥ አለበት ማለት ነው። ባላዋ እንደዚህ ከሆነች ግን እኔ የሚመስለኝ እውነት ይመስለኛል። እቺ ሴት ሀገሯን ያስከበረች ያስጠራች ብዙ ለኢትዮጵያ ታሪክ የሰራች ሴት ናት ማለት ነው። ሀቋ ከወሰደ መመለስ አለበት፣ ካልወሰደ ደግሞ እንግዲህ ፈጣሪ ነው ፍርዱ፣ ለፈጣሪ ሰጥተነዋል ማለት ነው። እና ቤተሰቤ ዛሬ ቪዲዮአችን ይሄንን ይመስላል ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ከልብ አመሰግናለሁ።